ሰላም ሰላም እንዴት ናቸው? ዛሬ ደግሞ ዲኤችሲፒ ምን እንደሆነ እናያለን። ዲኤችሲፒ ማለት ምንድን ነው? ዳይናሚክ ሆስት ኮንፊግሬሽን ፕሮቶኮል ማለት ነው። ይሄ ማለት ደግሞ ምን ማለት ነው? ዳይናሚካሊ ኦር አውቶማቲካሊ አሳይን አይፒ አድሬስ ቱ ክሊያንት ኮምፒውተርስ ነው። አውቶማቲካሊ አይፒ አድሬስ ለክሊያንት ኮምፒውተሮች የሚሰጥልኝ ፕሮቶኮል ዲኤችሲፒ ብለን እንጠራዋለን ማለት ነው። ሶ አውቶማቲካሊ አሳይን አይፒ አድሬስ ቱ ክሊያንት ኮምፒውተር ኢዝ ናውን አስ ዲኤችሲፒ ብለን እንጠራዋለን። እንግዲህ ዛሬ ዲኤችሲፒ እንዴት በሰርቨር 2008 እንዴት እንደሚሰራ የምናይ ይሆናል። እንግዲህ ወደ የመጀመሪያ ስራችን ሁለቱም የሰርቨር ኮምፒውተራችን ላይ መጀመሪያ ስታርት ኮንትሮል ፓኔል ውስጥ ገብተን መጀመሪያ አይፒ አሳይን እናደርጋለን። በክላስ ሲ አይፒ አድሬስ ኮንፊገር እናደርጋለን። ዳብል ክሊክ አድርገን ሎካል ኤሪያ ኮኔክሽን የሚለውን ዳብል ክሊክ እናደርጋለን። ደን ፕሮፐርቲ ውስጥ እንገባና ኢንተርኔት ፕሮቶኮል ቨርዥን 4 ከገቡ በኋላ ፕሮፐርቲ ውስጥ እገባለሁኝ። አይፒ አድሬስ አውቶማቲካሊ የሚለውን ዩዝ ዘ ፎሎዊንግ አይፒ አድሬስ ነው። እንግዲህ 192 168 10 እናድርግለት እና በክላስ ሲ ነው የምንጠቀመው። ዲፎልት ጌትዌይ ያው ኦፕሽናል ነው፣ ካስፈለገ መጠቀም እንችላለን። ግን 192 168 10 አንድ እንሰጠዋለን። ፕሪፌርድ ዲኤንኤስ ሰርቨራችን የሰርቨር አይፒ አድሬስ ከተመሳሳይ መሆን መቻል አለበት። 192 168 10 እንሰጠዋለን። ይሄ የክላስ ቢ አይፒ አድሬስ ኮንፊግሬሽን ይህን ይመስላል ማለት ነው። ኦኬ ካለን በኋላ ወደ ዊንዶው 7 ክሊያንት ኮምፒውተራችን ጋር እንሄድና ደግሞ ስታርት ኮንትሮል ፓኔል ኔትወርክ ኤንድ ኢንተርኔት ኔትወርክ ኤንድ ሼሪንግ ሴንተር ቼንጅ አዳፕተር ሴቲንግ ሎካል ኤሪያ ኮኔክሽን ራይት ክሊክ ፕሮፐርቲስ ኢንተርኔት ፕሮቶኮል ቨርዥን 4 ላይ ፕሮፐርቲ ውስጥ እንገባለን። ዩዝ ኦፍ ፎሎዊንግ አይፒ አድሬስ እንሰጣለን። 192 168 10 የሰርቨሬን 11 ስላልኩትኝ 10 ስላልኩትኝ ይህንኛው ደግሞ 11 አድርግለታለሁ ማለት ነው። እዚህ ጋር መጣና 11 አይፒ አድሬስ ኮንፍሊክት እንዳይፈጠርብኝ የተለያየ አይፒ አድሬስ እጠቀማለሁ ማለት ነው። ሳብኔት ማስኬ የክላስ ሲ ሳብኔት ማስክ ነው። 3 ኔትወርክ አንድ ሆስት አለን ማለት ነው። ዲፎልት ጌትዌይ 192 168 10 አንድ ነው የምናደርገው፣ ተመሳሳይ ነው የምናደርግለት። ፕሪፌር ዲኤንኤስ ደግሞ ክሊያንት ላይ ሆኜ የሰርቨርን አይፒ አድሬስ ነው የምንጠቀመው ማለት ነው። 192 168 10 ነው የሰርቨር አይፒ አድሬስ ማለት ነው። ደን ኦኬ አደርጋለሁ ማለት ነው። ስለዚህ ለሁለቶቹ የምንሰጠው ማለት ነው አይፒ አድሬስ ኮንፊገር አደረኩ ማለት ነው። አይፒ አድሬስ ኮንፊገር አደረኩኝ ማለት ነው። ስለዚህ ምን አደርጋለሁኝ ኮኔክቲቪቲውን ቼክ ለማድረግ ክሊያንቴ ላይ ስታርት ያን እዚህ ጋር ሲኤምዲ ብዬ ጽፋለሁ ወይም ኮማንድ ፕሮሞት ብዬ ሰርች አድርግና እዚህ ጋር ፒአይኤንጂ ስፔስ 192.168.10 የሰርቨር አይፒ አድሬስ የመጨረሻው 10 ስለሆነች ኢንተር አደርጋለሁ። ኢንተር ስለው ቲቲኤል 128 እያለ 0% ሉዝ አለ። ሁሉም ሉዝ የሆነ ነገር የለም። 4 ልከናል። ሪሲቭ ያደረገው 4 ነው። ሎስት የሆነ 0% ነው አለኝ ማለት ነው። ሶ አሁን የሰጠሁት አይፒ አድሬስ ተገናኝቶልኛል ማለት ነው። ከዚህ በመቀጠል ሰርቨሬ ጋር ሄድና ሲኤምዲ የሚላል እዚህ ጋር ሲኤምዲ ደን ፒንግ ስፔስ 192.168.10 የክሊያንቴ አይፒ አድሬስ 11 ነው። ኢንተር ላለሁኝ እዚህ ጋርም ቲቲኤል 128 0% ሉዝ ይለኛል ማለት ነው። ስለዚህ አሁን የሰጠሁት አይፒ አድሬስ ኮኔክት ሆኖልኛል ማለት ነው። ከዚህ በመቀጠል እዛው ሰርቨሬ ላይ ስታርትድ እና አድሚኒስትሬቲቭ ቱልስ ካልኩ በኋላ ሰርቨር ማናጀር ውስጥ እገባለሁኝ። ሰርቨር ማናጀር ውስጥ እገባና ሮል ላይ ክሊክ አደርጋለሁኝ። ደን አድ ሮልስ እገባለሁኝ። አድ ሮል ውስጥ ክሊክ በማድረግበት ሰዓት ከዛን ኔክስት ላለው ከስር አሁን የምጭነው ምንድነው ዲኤችሲፒ ነው። ዳይናሚክ ሆስት ኮንፊግሬሽን ፕሮቶኮል ሰርቨር የሚለውን እንጭናለን። ዳይናሚካሊ አይፒ አድሬስ አሳይን ለማድረግ የሚጠቀምበት ፕሮቶኮላችን ዲኤችሲፒ ብለን እንጠራዋለን። ደን ኔክስት እንላለን። እዚህ ጋር የሰርቨር አይፒ አድሬስ ነው። የስ ኔክስት ላለሁኝ 198 10 ይላል እዚህ ጋር የሰርቨር አይዲ የስ ቫሊዴት ነው አለሁኝ። ቫሊዴት ካለኝ ደን ኔክስት ላለሁኝ። እዚህ ጋር ምንም ቀይረው ነገር የለኝም። ኔክስት አደርጋለሁ። እዚህ ጋር ስኮፕ አደርጋለሁኝ። ከስንት እስከ ስንት ነው ዳይናሚካሊ ወይም አውቶማቲካሊ አይፒ አድሬስ መስጠት ያለበት የሚለውን አስቀምጥለታለሁ ማለት ነው። አድ ለዋለሁኝ እዚህ ጋር በቀኝ በኩል አድ ምትላለች። አድ ክሊክ አደረግ በኋላ ስኮፕ ኔም አይፒ ስኮፕ ማለት ይችላለሁኝ። አይፒ ስኮፕ ማለት ይችላለሁኝ። ስታርቲንግ አይፒ አድሬስ እንግዲህ 192.168.10
እንግዲህ የሚነሳበት ከ40 ላድርገው ማለት ነው። ከ40 እስከ 192 ነጥብ 168 ነጥብ 10 ነጥብ እስከ 90 ባደርገው ከ40 እስከ 90 ባሉ ቁጥሮቹ መካከል 40 41 42 43 እያለ እስከ 90 ድረስ አይፒ አድሬስ እየሰጠ ለክሊያንት ኮምፒውተሮች እንዲሄድ ያደርግልኛል ማለት ነው። ስለዚህ ከ40 እስከ 90 ባለው ኮምፒውተሮች ውስጥ ለአይፒ አድሬስ ለእያንዳንዳቸው አንዳንድ እየሰጠ ይሄዳል ማለት ነው አውቶማቲካሊ። ኦኬ ላለሁኝ ስኮፕ ይህን ይመስላል። ግን ኔክስት አደርጋለሁ። ኮንፊገር ዲኤችሲፒ ቨርዥን 6 ስቴትለስ ይላል። ዲኤችሲፒ ቨርዥን 6 ዲዜብል ነው የምናደርግለት። ደን ኔክስት አደርጋለሁ። እዚህ ጋር የሚቀያየረው ነገር የለኝም። ኔክስት አደርጋለሁኝ። ደን ኢንስታል አደርጋለሁ ማለት ነው። ኢንስታል አደርጋለሁኝ። ዲኤችሲፒ በዚህ መልኩ ከ40 እስከ 90 ባለው እንዲሰጥ አውቶማቲካሊ ኢንስታሌሽን ሰራው ማለት ነው። ዘን ኢንስታሌሽን ሳክሰስ ዳለኝ። ዘን ክሎዝ ላለሁኝ። አሁን ኢንስታሌሽኑ ሳክሰስ ሆኗል ማለት ነው። ስለዚህ ከ40 እስከ 90 ባለው ውስጥ አይፒ አድሬስ ይሰጥልኛል ማለት ነው። ዘን ስታርት አድሚኒስትሬቲቭ ቱልስ ደን ዲኤችሲፒ ላይ ገባና ፕላሷን ማይነስ አድርጋታለሁ። እዚህ ጋር አይፒ አድሬስ ቨርዥን 4 ይለኛል። እቺን ፕላሷን ማይነስ አድርጋታለሁ። ስኮፔን ማየት ከፈለኩ እዚህ ጋር ማየት እችላለሁ። ስለዚህ ስኮፔ ከ40 እስከ 90 ባለው ሬንጅ ውስጥ እንዲሰጥ አዝዤዋለሁ ማለት ነው። ደን ይህንን ቼክ ካደረኩ በኋላ ወደ ክሊያንት ኮምፒውተር ጋር ሄድና አይፒ አድሬሱ ከ40 እንደጀመረና ቼክ አደርጋለሁ ማለት ነው። ከ40 198 10 40 ብሎ መስጠቱን ቼክ አደርጋለሁ ማለት ነው። ደን ቼክ ማድረገው ስታርት ኮንትሮል ፓኔል ገባለሁ። ኔትወርክ ኤንድ ኢንተርኔት፣ ኔትወርክ ኤንድ ሼሪንግ ሴንተር፣ ቼንጅ አዳፕተር ሴቲንግ። ደን ዳብል ክሊክ አድርግና ፕሮፐርቲስ ውስጥ ገባና ኢንተርኔት ፕሮቶኮል ቨርዥን 4 ላይ ፕሮፐርቲስ ውስጥ ገባና አውቶማቲካሊ ከሰርቨሩ እንዲያገኝ ይሄንን አጠፋለታለሁ ማለት ነው። ደን ኦኬ ላለሁ ክሎዝ ላለሁ ማለት ነው። ስለዚህ ይሄ አይነት ኢሜጅ ከመጣልኝ ምንድነው ከሰርቨሩ አውቶማቲካሊ አይፒ አድሬስ አግኝቷል ማለት ነው። ደን ፐብሊክ ኔትወርክ ብዬ ክሎዝ ለውና ሎካል ኤሪያ ኮኔክሽንን ዳብል ክሊክ አድርግና ዲቴል ውስጥ ስገባ በዚህ መልኩ ሰጥቶታል ማለት ነው። 198 10 40 ብሎ ሰጥቶታል ማለት ነው። ስለዚህ ዲኤችሲፒ በዚህ መልኩ የሚሰራ ይሆናል። ዳይናሚክ ሆስት ኮንፊግሬሽን ፕሮቶኮል ብለን የምንጠራው አሳይን አይፒ አድሬስ ቱ ዘ ክሊያንት ኮምፒውተር አውቶማቲካሊ ብለን የምንጠራው ይህን ይመስላል ማለት ነው። ተጨማሪ ቪዲዮ እንዲሰራላችሁ ፎሎ አድርጉ፣ ሼር አድርጉ፣ ሳብስክራይብ እያደረጋችሁ የዩቲዩብ ቻናሌን። መልካም ቀን ይሁንላችሁ። አመሰግናለሁ።